እንደ ድንገት ሆኖ ራሱ ያ ልጅ በመንገዳችን ቢገባ እንደጀመር እንጨርሰዋለን ያለ ጥርጥር እንደው ያለተከናፋቂ ሰርኬ ማይታክተኝ አለ ልጆችና ባል እንዴት እንደናፈቁኝ ብታይ ይቅርታ እንሂድ በቃ ወይ ረስቸው ዛሬ ወንድሜ 9 ሰዓት ላይ ላገኛችሁ ብሏል አብረን እንሄዳለን እሺ ችግር የለውም እንሄዳለን ወንድሜ ሳይክ ልጅነታችንን ተስተውሰ እኔም እህቴ ልጅነታችንን ሳናጣጣም እኮ ነው ለያዩን ያው የተጻፈልን ነገር አይደል ተጫወት ምነው አመመ እንዴ ደና አይደለም አይ የወንድምና እህት ጫወታችሁን እየሰማው ነው ደና ነኝ ያንተ ውለታ በጣም አለብኝ በምን እንደምከፍለው እንኳን አላውቅ እግዚአብሔር ያክብርልኝ ለኔም የተጻፈልኝ ነው ችግር የለውም አንተ ግን እንደዚህ ወቅታዬ በኮካል ተፈታኝ ነው ችግር የለውም ከችግሬ ልላቀቅና በደንብ እናካክሳለን ምን ነው ወንድሜ ችግር አለ እንዴ አይ ትንሽዬ የራሴን ስራ ለመጀመር አስቤያለሁ ከሰው ገንዘብ እየፈለኩ ነው ምን ያህል ፈልገ ነው ወንድሜ እኔ እሰጣለሁ አይ አንቺን ላስቸግርሽ አልፈልግም 275 ሺህ ብር ከየት ታመጫለሽ ችግር የለውም ወንድሜ ካንተ አይበልጥብኝ ግን እንዴ ነው ወንድሟ እንዳለው እንኳን ተረጠሩ ማለት እንደውም ስገምት እቺ ልጅ ሀብታም ትመስልኛለች ወዟም ሀብታም መሆኗን ዛሬ 9 ሰዓት ማረጋግጥ ይሆናል አታስብ እውነትም ሀብታም ገንዘቡን አሳነስኩት እንዴ ፍቅራችሁ በጣም ያስቀናል በነገራችን ላይ አሁን እንደዚህ ፍራ ይሁን እንጂ ድሮ ሰንደል ነበር የሚያክለው ባክሷ ሙድ እየያዘች ነው እኔ ድሮም ወፍራም ነበርኩኝ እሷ ስቀለድ ነው እየቀለድኩ አይደለም አባቴ ከተማው ይሞት ቀጭን ነበር አባትሽ ከተማ ነው እንዴ ስሙ